ቤኒ ቀን ጥሎት በአንድ ሆቴል የጽዳት ሰራተኝነት ተቀጥሮ እያገለገለ ነው። ከዕለታት በአንድ ቀን በሆቴሉ ውስጥ ስራውን እያከናወነ ሳለ ድንገት አንድ ወጣት ወደ ሆቴሉ ይገባል። በዚህ ጊዜ ቤኒ በድንገት ሳያስበው በያዘው መወልወያ ወደ ሆቴሉ የገባውን ወጣት ጫማ ይነካዋል። ወጣቱም በከፍተኛ ብስጭት ዓይንህ አያይም? እውር ነህ? ጫማዬን አበላሸህብኝ ይለዋል። ቤኒ ቀና ብሎ ወጣቱን ሲመለከተው የቀድሞ የክፍል ጓደኛው ዴቭ ነበር። በዚህም ለአፍታ ከተሳሳቁ በኋላ ቤኒ ለጽዳት ስራ ያጠለቀውን የእጅ ጓንቱን በማውለቅ ዴቭን ሊጨብጠው እጁን ለሰላምታ ይዘረጋል። ዴቭ ግን ቤኒ የቀድሞ ጓደኛውን በሚሰራው ስራ በመጸየፍ ሊጨብጠው አልፈለገም። የለበሰውን የጽዳት ሰራተኛ ልብስም ለምን እንደለበሰው እየጠየቀው ይስቅበታል። ቤኒም በሆቴሉ በጽዳት ሰራተኝነት መቀጠሩን ይነግረዋል። ዴቭ ግን የቀድሞ የትምህርት ቤት ጓደኞች ነበር። አሁን ግን እኔ ህይወት ተሳክቶልኝ ጥሩ እየኖርኩ ነው፣ የራሴም ስራ አለኝ፣ አንተ ግን የጽዳት ሰራተኛ ነህ በማለት በጓደኛው ቤኒ ላይ ይመጻደቃል። ቤኒም አሁን ላይ የጽዳት ሰራተኛ ቢሆንም ቀን ሲፈቅድ ትልቅ ቦታ እንደሚደርስ ይነግረዋል። ዴቭም እኔም ቀን ሲፈቅድ በጨረቃ ላይ መኖር ጀምራለሁ በማለት ይመጻደቅበታል። በዚህም አላቆመም። ስልኩን ከፍ አድርጎ በመያዝ ያለ ቤኒ ፍቃድ ሰልፊ ፎቶ አብሮት በመነሳት የጽዳት ሰራተኛ መሆኑን ለቀድሞ ጓደኞቻቸው እንዲያውቁት በማህበራዊ ሚዲያ ላይ እንደሚለጥፈው ነገረው። ቤኒም በጓደኛው ድርጊት በመደናገጥ ሊያስቆመው ሞከረ። ዴቭ ግን ያለውን በመተግበር አሳየው። የቤኒን ድርጊትን እየተመለከተም ይስቅ ጀመር። ዴቭ ከቤኒ ጋር የነበረውን ጊዜ ጨርሶ በሆቴሉ የእንግዳ መቀበያ ሲጠብቀው ወደ ነበር አንድ ባለጸጋ በመሄድ በጋራ ለመስራት እንደሚፈልግና ውሳኔውንም እንዲያሳውቀው ለባለጸጋው ሰውዬ ጠየቀው። ባለጸጋው ሰውዬም ከዴቭ ጋር ለመስራት ፍላጎት እንዳለው ይነግረውና ነገር ግን በማህበራዊ ሚዲያ ላይ የለጠፈውን ፎቶና መልእክት ምንነት እንዲያስረዳው እንደሚፈልግ ይነግረዋል። ዴቭም በሆነው ነገር በመደናገጥ የሚናገረው ነገር ጠፋው። ባለጸጋው ሰውዬም ሰዎችን እንዲህ ነው ትሪት የምታደርገው? ለሰዎች እንዲህ አይነት ባህሪ ነው የምታሳየው? በማለት ይጠይቀዋል። ዴቭም ክስተቱ እሱ እንዳሰበው እንዳልሆነና የጽዳት ሰራተኛው የሚወደው የቀድሞ ጓደኛው መሆኑን ይነግረዋል። ሰዎችም በሚሰሩ ስራ እንደማይመዝንና ከቤኒ ጋር ከትምህርት ቤት ጀምሮ ጓደኛ መሆናቸውን በመንገር እየተቀላለዱ እንደነበር ይነግረዋል። ባለጸጋው ሰውዬም በጣም ጥሩ ነው፣ ነገር ግን ጓደኛህን እንድታስተዋውቀኝ እፈልጋለሁ፣ ተነስ በማለት ወደ ሆቴሉ መስተንግዶ ክፍል ይገባሉ። ይህኔ ዴቭ ወደ ቤን በመሄድ ለባለጸጋው ሰውዬ ጓደኛሞቹ እንደሆኑ በመንገር የሰራውን ስህተት እንዲያስተባብልለት ይጠይቀዋል። በማህበራዊ ሚዲያ ላይ የለጠፈውን ፎቶም እያሳየው በማጥፋት ከኪሱ $2000 አውጥቶ በመስጠት የሆነውን ነገር እንዲያስተባብል ይነግረዋል። ቤኒ ግን ብሩን ለመቀበል አልፈለገም። ታዲያ ዴቭ ባለጸጋው ሰውዬ አጠገባቸው ከመድረሱ በፊት ብሩን የቤኒ የደረት ኪት ውስጥ ይከትለታል። ባለጸጋው ሰውዬ አጠገባቸው እንደደረሰም ቤኒን ይተዋወቀና ሊያወራው እንደሚፈልግ በመንገር አብሮት ይቀመጣል። ባለጸጋው ሰውዬም ስለ ጓደኝነታቸው እንዲነግሩት ይጠይቃቸዋል። ይህኔ ዴቭ ቀደም በማለት እንደሚዋደዱና እርስ በርስም እንደሚረዳዱ ይነግረዋል። ባለጸጋው ሰውዬም መቼና እንዴት ይረዳዱ እንደነበር እንዲነግሩት ይጠይቃል። በመሃል አንዲት አስተናጋጅ የሚጠጣ ይዛ ትመጣለች። ባለጸጋው ሰውዬም ወደ አስተናጋጇ ዞር እንዳለ ዴቭ ቤኒም በክንዱ መታ በማድረግ እንዲናገር ይነግረዋል። ቤኒም እናቱ ታማ እንደነበርና ለሕክምና ከፍተኛ ብር በተጠየቀች ጊዜ ዴቭ እንደረዳው በዕዳ መኖሪያ ቤቱ ሊሸጥበት ሲልም እንዳገዘው ለባለጸጋው ሰውዬ ይነግረዋል። ዴቭ በተጨነቅኩበት ጊዜ ሁሉ ከጎኔ ነበር፣ እንደሱ ያለ ጓደኛ የትም አይገኝም በማለት የሰራውን ጥፋት ሊሸፋፍን ለት ሞከረ። ባለጸጋው ሰውዬም ለዴቭ እንደሱ አይነት ደግ ከሆኑ ሰዎች ጋር መስራት እንደሚፈልግ ይነግረዋል። ዴቭም ባለጸጋውን ሰውዬ ያመሰግናል ይላል። ባለጸጋው ሰውዬ ግን እየተካሄደ የነበረው ድራማ ገብቶት ነበርና ካንተ ጋር አይደለም መስራት የምፈልገው፣ ለአንተ የምሰጥህ ምንም አይነት ስራ የለኝም፣ ውሸታሞችን አልታገስም አልፈልግምም በማለት ጥሎት ይሄዳል። ይህኔ ዴቭ ከመቀመጫው በመነሳት ቤኒን አንተ ሞኝ፣ ሕይወቴን ነው ያበላሸኸው በማለት ይወቅሰዋል። ብዙ ዕዳ እንዳለበትና ያለበትን ዕዳ መክፈል እንደማይችልም ለቤኒ ነገረው። ቤኒም እናቱ ታመው ከፍተኛ ብር በተጠየቁበት ጊዜ ቢደውልለትም ስልክ እንዳላነሳለትና በከፍተኛ ዕዳ ውስጥ ሆኖ በመቸገር እንዲረዳው ቢፈልግም ከጎኑ እንዳልነበር
እንዳላገዘው ቤቱም እንደተሸጠበት በዚህም በጭንቁ ጊዜ የሚያግዘው ጓደኛ እንዳልነበርና ብቻውን በጭንቀት ውስጥ እንደነበር በመንገር ሁሉም ለበጎ ነው ይለዋል። አሁን ላይ ህይወቱን ለመቀየር እየሰራ እንደሚገኝ ነግሮት የሰጠውን 2000 ብር ከኔ ይልቅ ላንተ ያስፈልጋል በማለት መልሶለት ተሰናብቶት ይሄዳል። ከ3 ዓመታት በኋላ ነገሮች ተለዋውጠዋል። ዴቭ የኔ ቢጤ ሆኖ ጎዳና ላይ መኖር ከጀመረ ሰነባብቷል። በምጽዋት ከሰዎች የሰበሰባቸው የብር ሳንቲሞች መሬት ላይ ተበትነውበት ሳንቲሞቹን ለመልቀም ጎንበስ እንዳለ አንድ ሰው የተበተኑ የብር ሳንቲሞችን በመልቀም ሊያግዘው ጎንበስ ይላል። ቀና ብሎ ሲመለከተው ግን በጽዳት ሰራተኝነት ተቀጥሮ በነበረበት ወቅት ፎቶ አንስቶት በማህበራዊ ሚዲያ ላይ የለጠፈውና ያሾፈበት ቤኒ ጓደኛው ነበር። በድንጋጤ ካጎነበሱበት ተነሱ። ቤኒ ምን እንደሆነ ይጠይቋል። ዴቭም ህይወት ገራሚ ነች። ያኔ ስራው ከተበላሸብኝ በኋላ ሁሉም ነገር ተቀየረ። የነበረብኝ ዕዳ መክፈል ባለመቻሌ ቤቴም ተሸጠ፣ ጎዳና ላይ ወደኩኝ በማለት ለቤኒ ይነግረዋል። ቤኒ ግን ጓደኛው ያደረሰበትን በደል ወደ ጎን በመተው እሱ በሚያስተዳድረው ድርጅት ውስጥ ተቀጥሮ እንዲሰራ የሥራ ዕድል አመቻቸለት። እናም ወዳጅ ሆይ የጊዜ እንጂ የሰው ጀግና የለምና በተመቸህ ጊዜ ሌሎችን አሳንሰህ በማየት ከማጥቃት ይልቅ ነገህን በማሰብ ከጎናቸው ሆነ ችግራቸውን ለመካፈል ሞክር። አበቃው። ታሪኩ ከተመቻችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫን አይዘንጉ።